ልንኖር ነው? ግን በእውነት እርስ በርሳችን መጠላለፍ፣ እርስ በርሳችን መመቀኛኘት፣ አንዱን ጠልፎ ለመጣል ብዙ የምናደርጋቸው ጥረቶች እንደዚህ በጉልበት ባንችል በተለያዩ በመናፍስት አሰራር ሰዎችን ዋጋ እንዲከፍሉ ማድረግ፣ እንዲሰቃዩ፣ እንዲታመሙ፣ ጉስቁል እንዲሉ ማድረግ ምንድነው የሚጠቅመን ለኛ? የሰዎችን እድል በተለያየም በድግምት በመተት መውሰድ። በቃ አእምሮ በጣም ታለንትድ ከሆነ አእምሮ በጣም ምንድነው ቶፕ ባይንድ የምንላቸው ነገሮች ምንለው ነገር አለ። እዛ ነገር ውስጥ ከሆነ በትምህርትም ሊሆን ይችላል፣ በተለያየ ነገር በተለያየ ተሰጥኦ በጣም አክቲቭ የሆነና ጎበዝ የሆነን ሰው እድሉን አይተን ነገ የት ይደርሳል ብለን ከልጅነቱ ጀምረን መጣል፣ ጠንቋይ ቤት መሄድ፣ ደብተራ ቤት መሄድ፣ ማስደገም፣ የዛን ሰው እድል መውሰድ፣ ይሄ በጣም ኤቭሪ ብዙ ነገር ማድረግ። እኔ የቱን ያህል ጊዜ ልንኖር ነው በእውነት? እኛ እኮ አሁን እንደዚህ ስጋ ለብሰን የምንታይበት በቅጽበት ከሰውነት ወደ አፈርነት የምንቀየር ሰዎች ነን። ትቢያ ነን። በጣም የምናስጠላ ወር ባልሞላ ጊዜ ውስጥ ወደ ትቢያ ወደሚበን አፈር የምንቀየር ሰዎች፣ በዛ ላይ ደግሞ በጣም በቃ አስጠሊታ ሽታ ያለን ሰዎች ማለት ነው። ነፍሳችን ስጋችን ላይ እስካለች ድረስ ነው እንዲደምቀን ውበን ተውበን እማንሞት ወደዛ ማንቀየር መስሎ የሚታየን እንጂ እኛ ኦልሬዲ እኮ እውነቴን ነው በጣም በቃ ደካሞች ተራ ሰዎች ነው። የቱን ያህል ዘመን ሊኖር ነው? ምድርን ወርሶ የሚኖር የለም እኮ እስከ ዘላለም እቺ ምድር ወርሶ የሚኖር የለም። ደግሞ በጣም የሚገርመው ነገር እኮ ያንን አድርጋችሁ እንኳን ሰላም አታገኙም እኮ። ያ ሰው በጾም በጸሎት ከተጋ በጸበል ከተጋ መንፈሱ እናንተን ነው አሳዶ ከዛ ከላካችሁበት ሰው በላይ እጥፍ አድርጎ የህይወት ዋጋ የሚያስከፍላችሁ፣ እድሜ ልካችሁን ሲያሰቃያችሁ ሲያንገላታችሁ የሚኖረው ምን ይሰራላችኋል? እውነት ለመናገር እኔ በጣም የምቀርበው በጣም የማውቀው ብዙ ስራዎችን የሰራ ደራሲ ነው። የሚገርም ታለንት ሊሆን ቲያትሮችን ያዘጋጃል፣ ቲያትሮችን ይደርሳል፣ ፊልሞችን ይሰራል፣ የቴሌቪዥን ድራማዎችን ይሰራል፣ የሬዲዮ ድራማዎችን ይተርካል፣ የሬዲዮ ድራማዎችን ይሰራል፣ የተለያየ ነገሮችን ያደርጋል። በጣም ጎበዝ ነው። አዲስ አበባ ዩኒቨርሲቲ በቲያትሪካል 2ኛ ዲግሪ ያለው እና በጣም ጎበዝ ነው። ታለንትድ ነው። እውነት በጣም ነው የምላችሁ። የሚሰራቸው ቲያትሮች፣ የሚያዘጋጃቸው ቲያትሮች በቃ በፊት ሰልፉ እጅግ በጣም የእሱን ቲያትር በሳምንት ለማየት ማለት ነው። እና ከዛ በጣም ስኬታማ ሆነ። እግዚአብሔር ረዳውና ስኬታማ ሆነ። ወዲያው ደግሞ እንደዛ እየሆነ ኮንዶሚኒየም ደረሰ። በሚገርም ሁኔታ ባለ 3 ኮንዶሚኒየም ደረሰ። ከዛ ደግሞ ትዳር ያዘ፣ አገባ፣ ወለደ። በቃ ስኬታማ ሆነ ልጁ ማለት ነው አጠቃላይ ስነግራችሁና ይሄን እያወራኝ ተገናኝተን እንደዚህ በጣም በቃ እግዚአብሔር ረዳኝ እንዲሆንኩ ምናምን ብሎኝ ቤት ሊያስተካክል የደረሰው አዲሱን ኮንዶሚኒየም ሊያስተካክል አጋጣሚ ተገናኝተን ነው። በስራ በደንብ ነው የማውቀው ከዛ በፊትና እያወራኝ በጣም ደስ ብሎኝ በቃ እንኳንም ረዳህ በእውነት አንተ ጎበዝ ነህ ምናምን ብዬ 2ኛውን ዲግሪ እየተማረ ነበረ በቲያትሪካል አዲስ አበባ ዩኒቨርሲቲ። ምን ደግሞ እንደዚህ ጀመርኩ እኮ እና ያስተምረኝ ራሱ መስሪያ ቤቱ ነው ምናምን እያለኝ በጣም በቃ ደስ ብሎኝ ምናምን ማለት አይ በቃ በጣም አሪፍ ሆነልህ ምናምን ብዬ ከዛ የሆነ ጊዜ ጠፋ፣ አይቼው አላውቅም ምናምን እና ኦልሞስት 6 ወር 7 ወር 8 ወር አካባቢ አላየሁትም። መንገድ ላይም እንደ በፊቱ አንገናኝም ምናምን እና የሆነ ቀን ከሆነ ጊዜ በኋላ አገኘሁት። ሳገኘው ሌላ ሰው ማለት እሱ አልመሰለኝም። ኤብሪ ተቀይሯል። ሌላ ሰው ነው በቃ ማለት የሆነ በቃ
ከዚህ በፊት ቪዲዮ ሰርቼዋለሁ። ደንግጣችሁ አታውቁም ወይ? መልኩ ተቀይሮባችሁ የሆነ ሰው የምታውቁት አደንግጣችሁ አታውቁም ምናምን ብዬ ሰርቼዋለሁ እና ደነገጥኩ። እሱ ወደ እኔ ፈገግ እያለ መጣ። አጋጣሚ ባንክ ቤት አካባቢ ነበር የተገናኘነው እና ፈገግ እያለ ወደ እኔ መጣ። ሲመጣ በጣም እሱ መሆኑን ሳቅ ደነገጥኩ በጣም ምናምን እና ሰላም ከተባባልን በኋላ እንዴት ነህ ምናምን ብዬ ያው እንዳላሸማቅቀው ብዬ ምን ሆነህ ነው ምናምን ማለት አልፈለኩም፣ ግን በጣም በቃ ተጠፋፋን ረጅም ጊዜ ምናምን ትዳር ህይወት ምናምን ብዬ ስራ ትምህርት ምናምን ብዬ ማውራት ጀመርኩኝ። አይ ምናምን እያለ ፈገግ ፈገግ ይላል እና ግን ሰላም ነው እንዴት ነው ጤናህን፣ በቃ በተደጋጋሚ እንዴት ነው ጤናህን ደህና ነው ወይ ምናምን እያልኩ አልጠበቅኩም። ማለት ምን ገጥሞት ነው ምናምን የሚል ነገር ነው ውስጤ ነበረው። ከዛ አይ እያየሽኝ አሁን እኔ ምን ጤነኛ መስላለሁ ምናምን አለኝ። ምን ነው ምን ገጠመ ሰላም አይደለም ቤተሰብ ምናምን አልኩት። አይ ብዙ ነው ነገሩ፣ ሌላ ቀን ሌላ ጊዜ አጫውትሻለሁ፣ እንዲሁ ዝም ብሎ የሚወራ አይደለም ምናምን አለኝና አንቺ እንዴት ነው ምን እየሰራሽ ነው በአርቱስ እንዴት ነው ምናምን አለኝ። አይ እኔም በአርቱ እንኳን ብዙም እየሄድኩ አይደለም፣ በቃ አሁን ክላስ ነኝና እኔም ክላስ ነኝ አሁን እያተኮርኩ ያለሁት ምናምን ብዬው ተለያየንና በቃ በጣም ውስጤን እንትን አደረገውና መንገድ ላይ እየሄድኩ ምን ነው ምናምን ከዛ አልቻልኩም። በሌላ ጊዜ ደወልኩለት፣ በሁለተኛ ቀን ምናምን ደወልኩለት እና እንዴት ነህ ደህና ነው ወይ እስቲ እንገናኝ አንዳንድ ስራዎችን እንስራ አሁን መስራት እፈልጋለሁ ምናምን አልኩት። እውነትም ደግሞ መስራት የምፈልጋቸው ነገሮች ነበሩ። ከዛ ኢትስ ኦኬ በቃ እንገናኝ ተባባልን፣ ተገናኘን። ከዛ ተገናኘን እና ማውራት ጀመርን። ምን መስራት ፈልገሽ ነው ምን ፕሮፖዝ አደረግሽ ምናምን ሲለኝ እንደዚህ መስራት ፈልጌ ነበር እና አብረን ብናስኬደው ምናምን አልኩት። እሺ በጣም ደስ ይለኛል አለ። ከዛ ግን ምን ሆነ ነው አልኩት። ሰላም ነው ባለቤትህ እንዴት ናት ልጅህስ ምናምን ስለው አይ ለ7 ለ8 ወር ያህል እኮ እኔ በጣም በቃ ስራም አልገባም ክላስም እየሄድኩኝ አይደለም፣ እየሰራ ያው ሁለተኛ ዲግሪውን ይሰራል ይማራል ማለት ነው እና እንትን እያልኩኝም አይደለሁም፣ በግሉ ይሰራል ሁለተኛ ዲግሪውን ይማራል፣ ቲያትሪካል ነው የሚማረው፣ በግሉ ደግሞ የሚያዘጋጃቸውን ቲያትሮች ፊልሞች ምናምን ይሰራል እና በቃ ኦልሞስት እኮ 6-7 ወር ሆነኝ ጸበል ነው ያለሁት አለኝ። ምን ነው አልኩት። አይ በጣም ከባድ ነው እና በጣም ከባድ እኔ በሚገርማችሁ ሁኔታ ከዛም በፊት በእንደዚህ አይነት ነገር በጣም አያምንም ልጁ። እንደዚህ በመናፍስት አሰራር ድግምት መተት ምናምን የሆነ ሰዎች ተጨንቀው የሚያወሩት አይነት ነገር ነው የሚመስላቸው። ብዙዎቻችን ደግሞ እንደዚህ ምን ይሰማናለን እና በቃ የሚመስለው የሆነ ሰዎች ሲጨነቁ ዝም ብሎ የመሰላቸውን አእምሯቸው የፈጠረባቸው ነገር ምናምን አድርጎ ነው የሚያስበው ከዚህ በፊት። እሺ ምናምን አልኩት። ወይ ጉድ! ከዛማ በቃ በየጸበሉ እንጦጦ ሄድኩኝ እንደዚህ ምናምን በቃ ባለቤቴ ራሱ ከኔ ጋር ስትንከራተት ነው የከረመችው። ስራ እንኳን አልገባችም። በጣም ታመሜ ነበር እኮ አሁንማ እንደውም ተሽሎኝ ደህና ነኝ ምናምን። በጣም ከስቷል፣ ከሰውነት ተራ ወጥቷል። እንዲህ ፀጉሩን ያሳድግ ነበር፣ ያው ደራሲም ስለሆነ ያ የተለመደ ነውና ፀጉሩ ብቻ ነው የቆመው። ከዛ እሺ ምናምን አልኩት። ከዛ ይኸውልሽ በጣም የምወደው ጓደኛ ነበረኝ። በጣም ገና እዛ ስንቀጠር ቲያትር ቤት ስንቀጠር አብረን ነው የተቀጠርነው። የአንድ ሰፈር ልጆች ነን ምናምን፣ እዚህ አዲስ አበባ ልጆች ናቸው እና በጣም በቃ በህይወቴ ማስቀድመው በሰርጌ ሁሉ ሚዜ የነበረ እብሬ በጣም የምወደው ጓደኛዬ ግን እሱ አላገባም። እሱ እኔ ስንወዳደር መስሪያ ቤቱ አወዳድሮ እንትን ሲያደርገን እኔ ሁለተኛ ዲግሪን አለፍኩኝና እሱ አጋጣሚ አላለፈም ነበር። በቃ እኔ አብረን ጀምረን እኔ በብዙ ነገር ሰክሰስፉል ሆንኩ። ስራም ወደ እኔ ይመጣል፣ የፕሮሞተርም ስራ ይመጣል፣ የፊልም ስራም የቴሌቪዥን ድራማም ይመጣል እና ያን በጣም ያበሳጨው ነበር። እኔ አላወኩም። ለእኔ ግን ደስተኛ እንደሆነ እየሳቀ ነበረ እንትን የሚያደርገኝ። መጨረሻ ላይ ያው አብሮ አደግም ስለሆንን አንድ ላይም ደግሞ ስለምንሰራ የምወዳቸውን ምግቦች ያውቃል።
እና የሆነ ቀን ጎመን በስጋ እወዳለሁኝና ጎመን በስጋ እንብላ ዛሬ በጣም ርቦኛል ምናምን ብሎኝ ይዞኝ ሄደ። ከዛ በኋላ አብረን የቀረብነው እና ልጠረጥርም አልችልም በፍጹም ደግሞ በእንደዚህ አይነት ነገር እምነቱ የለኝም። ከዛ ግን በፊት ለፊቴ የነበረውን እንትን አስነክቶ መድኃኒት ማለት ነው ድግምት የተደገመበትን ያን አድርጎ አጎረሰኝ። እሱ አልበላም እና ለምን አትበላም ስለው በቃ አንተ እኮ ነህ ጎመን በስጋ በጣም የምትወደው አንተ ብላና አንተ ስትጠግብ እበላለሁ እያለኝ ያጉርሰኝ ነበረ። ያንን ያው ካለን ፍቅር አንፃር የተለየ ነገር ስላላየሁበት ምንም አልመሰለኝም። ከዛ ጊዜ በኋላ እቤቴ ሄጄ ሆዴን ታመምኩኝ። በቃ ትክክል አይደለሁም፣ ትንሽ ድምጽ ይረብሸኛል፣ ልጄ ትንሽ ናት። ቁጭ ብዬ ለመጻፍ እንደዚህ ድርሰት ለመጻፍ ቁጭ ስል ትንሽ ነገር ከተንኳኳ ጭንቅላቴ በቃ እንደ ማበድ ያደርገኛል፣ ይጨንቀኛል። ምን ላለው ልጄ ላይ ትንሿ ልጄ ላይ እጮሃለሁ። ኤቭሪ ቤት ውስጥ ባህሪ ተቀየረ። እጮህባታለሁ፣ እናደዳለሁ፣ በር ዘግቼ እንትን እላለሁ እና ሀሳብ አይመጣልኝም። በጣም እጨነቃለሁ። እንደ በፊቱ ሀሳብ ማፍለቅ አልችልም። ምንም በቃ ይዘዋለሁ፣ ምንም ሙዲ አይሆንም። ከዛ ክላሱንም ያው ክላስ ቲያትሪካል ሲሆን ብዙ ሪሰርቾችን በማህበራዊ ነገር ነው የሚሰሩት። ሪሰርች ሁለተኛ ዲግሪያቸውን ሲማሩ ሪሰርቻቸውን ማህበራዊ እንትኖች ላይ ነው የሚሰራው። እንደዚህ ሶሻል ላይፍ ላይ የሆነ የአንድን ማህበረሰብ እንትን አጥንቶ የነዛን በትረካ ልቦለድ በእንደዚህ አይነት ነገር ነው የሚያቀርቡት እና ያንን ነገር እንትን ለማድረግ አልቻልኩም። በፍጹም ነው ያልቻልኩት። በቃ እረበሻለሁ፣ ይጨንቀኛል፣ ትንሽ ድምጽ ይረብሸኛል። ልጄ ስታለቅስ ማታ ህፃን ናት እንግዲህ ስታለቅስ ምናምን ከመኝታ ቤት እወጣለሁ ስለምረበሽ፣ ሽንት ቤት እገባለሁ፣ ጆሮዬን ይዛለሁ እና ባለቤቴን ሁሉ ለውጥ ታይ ነበረ። እንደውም ምንድን ነው ያለው ይሄ ብቻ አልበቃኝ ብሎ እንዲህ ቁጭ ብዬ ለመጻፍ ስዘጋጅ ፒሲዬን ከፍቼ እንደዚህ ልጽፍ ስል ስሜን የሚጠራኝ ሰው አለ። በኩለ ሌሊት ሲጠራኝ አቤት ብዬ በር ለመክፈት እሄዳለሁ እና ባለቤት ተነስታ ማንም አልተጠራም፣ ኧረ እባክህ በስመ አብ በል ትለኛለች። እና ብዙ በቃ የተለያየ እንትን ማሳየት ጀመርኩኝ። ወደ ስራ መሄድ አልፈልግም። ቢሮ ማነው ፊልሞች ቀረጻ ምናምን ይኖሩኛል፣ መሄድ አልፈልግም። ክላስ መግባት አልፈልግም። በቃ ኤቭሪ ሁሉ ነገር ተያዘብኝ እና መጨነቅ ብቻ ነው። ዲፕሬሽን በቃ የሆነ የድብርት እንትን ውስጥ ነው የምገባው ምናምን። ያ ሁሉ ሲሆን ምንም እንትን አይለኝም ባለቤቴ። ከዛ መጨረሻ ላይ እነጫነጫለሁ፣ ከእሷ ጋር ግጭት ጀመርኩኝ፣ እበሳጫለሁ። ምንም ደስተኛ አያደርገኝም። ትንሽ ነገር ነው የሚያበሳጨኝ። እንዳልኩት ልጄ መጣ እንኳን ይዘኝ ላፕቶፔን ከነካች ወረውራታለሁ አለ። በጣም ነው የሚበሳጨው እና ባለቤቴ አይ ተይ ትክክል ነገር አይደለም፣ የሆነ የተሳሳተ ነገር አለ አንተ ጋር ምናምን ብላ ጸበል ብላ በግድ ይዛኝ ሄደች። ከዛ ጸበል እያስጠመቀችው በጣም እንግዲህ እንዳልኳችሁ ያን ያህል ይሄ ጸበል እንደዚህ መናፍስት አሰራር፣ ድግምት፣ መተት ምናምን የሚለው ያው ብዙ ጊዜ ደራሲም ስለሆነ እንትን አያደርገውም፣ ኖቲስ አያደርገውም። በቃ ምናምን ቅድም እንዳልኳችሁ ነው የሚያስበውና ከዛ ሄደ በየአንዴ እንትን እንጦጦ በቃ ዞሩ። ጸበል አለበት የተባለበትን ፈውስ አለበት የተባለበት ቦታ ሁሉ ሄዱ። መጨረሻ ላይ መንፈሱ ተያዘ። ሲያዝ ለፈለፈ። በምን ከነቀኑ ከነምግቡ ከነምኑ ያ ነገር ተናገረ መንፈሱና ከዛ በኋላ ልጁ በጾም በጸሎት በሚገርም ሁኔታ ነው የምላችሁ፣ በጾም በጸሎት እየተጋሁ ነው። አሁን ያለሁበት እኮ ተሽሎኝ ነው። አንቺ በፊት ወፍራም ስለሆንኩ ነው የምታውቂኝ፣ የበፊቱን ነው የምታውቂ። ከዛ በፊት ያለውን ደግሞ ብታይ ከዚህ በፊት ያለው ምን ልትይ ነው? እና በቃ
ምንድነው በጣም ተናድጄ ነበረ። ያን ያህል መንፈሳዊ እንትኑ ጥልቀት ስለሌለኝ ያንን ሳቅ ያንን ስሰማ ልጁን ለመግደል ሁሉ ተዘጋጅቼ ነበር። ነገር ግን አባቶች እንዲህ ካደረግክ እኮ ያው መንፈሱ እንትን አይልም ግብሩን አደረክለት ማለት ነው። እንዲያረግህን ሰው ሄደህ እንዲያረከኝ ብለህ ብትገለው ግብሩን ነው ያደረክለት። ስለዚህ አንተ ማድረግ ያለብህ ለሱ እየጸለይክ ፊትም እንዳትነሳ፣ ግን ባሉት ነገሮች እየተጠነቀቅ ስራህን መስራት አለብህ። እንዲህ ሲሆን ብቻ ነው መንፈሱ የሚለቀው እግዚአብሔር የሚቅር የሚልህ ብለውኝ በጣም ቻሌንጅ የሆነ ነገር እያሳለፍኩ ነው ያለሁት ምናምን አለ። ከዛም እኔም ጋር ብዙ እንትኖች ነበሩ። ይሄ ስለ መንፈሳዊ እንዴት መናፍስት እንትን ጉግል ማድረጋቸው መምህር ተስፋዬን የነ መምህር ግርማን የነ ቀሲስ ሄኖክን በተለይ በጣም የቀሲስ ሄኖክን እከታተል ነበረና ብዙ እንትኖችን ዳውንሎድ አድርጌ እነዚህን እያቸውና በደንብ እንትን ታደርገዋለህ አልኩት። እነሱን ወሰደ፣ መስማት ጀመረ። በጣም በቃ ከራሱ ጋር ከሚያደርጋቸው ነገሮች መንፈሱ ከሚረብሸው ነገር ጋር እንደዚህ ሪሌትድ የሆነ ምን አይነት እንደሆነ እየተማረበት አሁን ኦልሞስት ስንት አመቱ መሰላችሁ? እንደዚህ ከሆነ አራት አመት አካባቢ ይሆናል። እና አሁን ሳይሰግድ አይወጣም ከቤቱ። ጾም በጣም ይጾማል። በቃ ሳይጸልይ ከቤቱ አይወጣም። ጸበል በሆነ ሰዓት ይሄዳል እና እውነት ሰውነቱ ተመልሶ ወደ ነበረበት። በጣም ነው እግዚአብሔር ቸርነት የገረመኝና ስራዎቹ ያን ያህል ያው ጊዜ ቢፈልጉም እንደ በፊቱ ባይሆንም ግን እየሰራ እየተሻለው አሁን ብዙ እንትኖችን ቀረጻዎችን እየተጠራ አንዳንድ የእንትን ዝግጅቶችን በራሱ ያዘጋጃል። እነሱን ጨረታ ይወዳደራል፣ ሂዶ ፕሮሞት ያደርጋል። እንደዚህ አይነት ነገሮችን አሁን እየሰራ ደህና ነው። ከቤተ ክርስቲያን አይርቅም። አሁን ልጆቹንም እሱንም ከቤተ ክርስቲያን አያርቅም። በህይወታችሁ እንደዚህ አይነት ነገር በእርግጥ እግዚአብሔርን እንድታውቁት ያደርጋል። በደንብ እንድታውቁት ማለት ነው። እና ይሄ በአርቱ ዓለም ያሉ ሰዎች እውነት እንደመናገር ስክሪን ላይ እንደምናያቸው አይደሉም አብዛኞቹ ማለት ነው። በተለይ አሁን ላይ ያሉት በጣም ለዝና ተብሎ ውጭ ሀገርም ያለ ነው። ለዝና ተብሎ እኮ ለዝና ተብሎ 666 የሚቀላቀሉ አሉ። ለዝና ተብሎ ማለት ነው። እና ብዙ ነገር ከጥልቁ ዓለም ጋር የሚሰሩ አሉ። እውነቴን ነው የምላችሁ። ለዝና ብሎ ማለት ነው። ዝና እንዲሰጣቸው ሀብት እንዲሰጣቸው ለዝና ተብሎ ከጥልቁ ዓለም ጋር የሚሰሩ አሉና ውስጡን ጠልቃችሁ ስታዩት በጣም ከባድ ነው። በሚዲያ ማለት እንደዚህ ስክሪን ላይ እንደምናያቸው አይደለም። ከጀርባቸው ብዙ ነገር ማውራት እንችላለን። በጣም ብዙ ነገር ወደፊት ደግሞ በሌሎች እመጣበታለሁ እና ብዙ በቃ የተጠላለፈ ነገር ነው የምናይባቸው። ስለነ ባባ መናገር እንችላለን። አሁን ባባ እኔ ኖርማል ሆኖ ነው በዚህ እድሜው ህይወቱ ያለፈ ማለት አልችልም። ምክንያቱም አንደኛ ሱስ ውስጥ እንድትገባ የሚያደርግህ፣ ከትዳርህ እንዳትስማማ የሚያደርግህ፣ ገንዘብ እንዳትይዝ የሚያደርግህ፣ ያገኘኸውን እንድትበትን ሰው እንዳትሆን የሚያደርግህ ይሄ ከመናፍስት አሰራር ነው። ሌላ ምንም ሊሆን አይችልም። በቃ አሁን እሱ እንደዛ ነው በባህሪው። ገንዘብ መበተን ነው። ሱስ ውስጥ ገብቷል። ከዛ ያው ቤት ውስጥ ደግሞ ከባለቤቱ ጋር ሰላም አይኖራቸውም። ብዙ ነገር አለና ከዛ መጨረሻውን ቤት ውስጥ እፍና አድርጎ ጸበል እንኳን ሲሄድ ጸበል እንኳን እንዳይጠመቅ ያንን ስሙን ክብሩን ፈርቶ ሆን ብሎ ዲያብሎስ እንደዛ እየነገረው በጆሮ ጸበል እንኳን እንዳይጠመቅ ፎቶ። የኛ ማህበረሰብ በጣም ይገርመኛል። ለሁሉም ጊዜ አለው እኮ ለፎቶም ለቪዲዮም ለማንሳት ጊዜ አለው። ታዋቂ ሰዎችን በአጋጣሚ እኛ በተገኘንበት ቦታ ስለተገኙ ብቻ በዛ ድክመታቸው ሂደን ፎቶ ማንሳት፣ በዛ ድክመታቸው ሂደን ምንድነው ይሄ የሚጠቅመን ነገር? እውነትን በጣም የምናደድበት ማለት ነው። ጊዜና ቦታ አለው እኮ ፎቶ የምንነሳበት ከነሱ ጋር እንትን የምናደርግበት ጊዜና ቦታ አለው። እነዚህ ሰዎች ወደ ሃይማኖት ሲመጡ ፊልም ሊሰሩ አይደለም የሚመጡ፣ ወይም በዛ በነበሩበት ሙያ እዛ ፕሮሞት ሊያደርጉ አይደለም የሚመጡት።
ሊጠመቁ ሊድኑ እግዚአብሔርን በጸሎት ካለባቸው ችግር አንጻር በጸሎት ሊጠይቁ ወደ እግዚአብሔር እየተጠጉ ነው። እኛ ግን ሆን ብለን ያንን ለማድረግ የምንሯሯጥ ሰዎች ትክክል አይደለንም። የሰይጣን ስራ ማስፈጸሚያ ነው የምንሆነው። ይሄን ልነግራችሁ እወዳለሁ። ምክንያቱም የሰይጣን ስራ ማስፈጸሚያዎች ነን፣ የሰይጣን መልእክተኞች ነን። እዛ ቦታ ሄድነው ሰይጣን ልኮን እንጂ እግዚአብሔር መንፈስ ቅዱስ ጠርቶን አይደለም። በቃ ሂደን ፎቶ ማንሳት እና ያን ሰው ስሜቱን መጠበቅ አለብን። እና ያን ሲያደርጉበት ጸበልም አልጠመቅም ብሎ ቀረ። ያው ህይወቱን አመሰቃቅሎ አንድ ልጅ ብቻ ወልዶ ልጁም ያላባት ቀረ። እና ማዲንጎን ብናይ በተለያየ መልኩ እኔ አሁን የሀሊማ ራሱ ሀሊማ ዘፋኛ እንደዛ መሆን እንዲሁ ዝም ብሎ በኖርማል አይደለም። እውነቴን ነው የምላችሁ። ሰው መጥፎ ነው ሳታገባ መኖሯ እንድትባክን ማደረጋቸው ከዛም አልበቃ ብሏቸው ደግሞ መጨረሻ ላይ ያልጋ ቁራኛ እንድትሆን ያን ፊቷን እንዲነፋፋ አይታችኋት ከሆነ ከጀርባው ብዙ ነገር አለው። እውነቴን ነው የምላችሁ። እንዲህ በቀላል ዝም ብለን እኛ አይ ታመሙ ሲጀመር በሽታው ላይ ሰይጣን ነው የሚለው መጽሐፍ ቅዱስ። ሁሉም በሽታ ደዌ ሰይጣን ነው። ይሄን ታምናላችሁ? እኔ አይደለም ያልኩት። ስለዚህ በደዌ ያድራል፣ በበሽታ ነው የሚያድረው። መገለጫ የሰው ልጆች ማቦሳቀያው ከሰውነት ተራ ማውጫው በሽታ ነው። እና የሚገርመው አሁን ሀሊማንም ሳያት ሳታገባ እንደዚህ ሳትወልድ እንዲህ የሆነች በቃ ህይወቷን በሙሉ እየባዘነች ከዛ ደግሞ በበሽታ በደዌ ከብዙ ነገር በኋላ ወደ ኋላ አድርጓት ህይወቷን የሚያመሰቃቅለው ከመናፍስት ጋር የተያያዘ ነው። ሌላ ምንም ሊሆን አይችልም። ብዙዎችን መጥቀስ እንችላለን፣ በጣም ብዙዎች ማለት ነው። እና እባካችሁ ታዋቂ ሰዎች እናንተ በምንድን ነው እንትን የምትሉ? ገንዘብ ስላለ ብዙ ነገር ስላለ ትዝ የሚላችሁ መልበሱ፣ መጠጣቱ፣ ዴትም ይሄ ምንድን ነው መልበስ፣ መጠጣቱ በተለያየ መልኩ እንጂ ይሄ ምንድን ነው በተለያየ መልኩ ራስን ማስደሰቱ፣ መዝናናቱ፣ ብር ሲኖር ውጭ ሀገር ዱባይ ሄዶ ለመዝናናት፣ ቦምባሳ ሄዶ ለመዝናናት፣ በቃ ዓለምን ለመዞር ያ ነው እንትናችሁ ፍላጎታችሁ። የምታረጉትም ያንን ነው። ግን ከበስተጀርባችሁ ያን በዛ ነገር ደግሞ የሚቀና የእግዚአብሔር ኃይል ከተለያችሁ በዛ ነገር ቀንቶ እናንተን ወደኋላ የሚያደርግ እንዲህ ሰባብሮ የሚያስቀምጥ ብዙ 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 ክፉ አይን አለና ክፉ እይታ፣ ክፉ የመንፈስ እይታ አለና እባካችሁ ራሳችሁን ጠብቁ። ዝናውንም ደስታውንም ከእግዚአብሔር ጋር አድርጉት። ግድ የላችሁም። እግዚአብሔርን ይዛችሁ አድርጉት። ምክንያቱም እስከ መጨረሻው ትደሰቱበታላችሁ ለማለት ነው። አመሰግናለሁ።